ሰላም ተመልካቾቻችን፣ ይህ ሃኒባል የትረካ ስቱዲዮ ነው። ዛሬ ደግሞ የሩህ ዘመን ቅጽበቶች የሚል አንድ መጽሐፍ እና ሌላኛው ደግሞ ሸሙኔ የተሰኘ ሌላ መጽሐፍ፣ ሁለት መጽሐፍቶችን ነው ይዘን የተከሰትንላችሁ። እንደምታዩት ሁለት መጽሐፍቶችን ይዘን ተከስተናል። እንግዲህ መጀመሪያ የምንጀምረው ከአዩብ አደም አዩብ ኡመር ወይ ደግሞ በቅጽል ስሙ ቀልብ አልባው ከሚሰኘው ከከተበው የሩህ ዘመን ቅጽበቶች መጽሐፍ ነው። ከዛ ውስጥ ደግሞ ቆንጆ ግጥም አለው፣ ነፍሱን የሚመክርበት ከነፍሱ ጋር የሚያወጋበት የነፍስ ወግ ልንለው የምንችለው አንድ ግጥም አለው እና እሱን እጋብዛችኋለሁ። ተከታተሉ። ነፍሴ ሆይ ኑሮን ያህል ጀበል ተሸክመሽ ችግር ያህል ኩታ እፊትሽ ላይ አገልድመሽ ወዴት ወዴት እኮ ወዴት ትሄጃለሽ እኮ ወዴት ትነጉጃለሽ? ተይ ተግ በይ ትጎጃለሽ። ተግ ስትር ለአባራ የዶፍ በትር የወልቅጣይ ካገኘሻት አንዲት ንጣይ ለኋላሽ ሽራፊ ጣይ ምጽዋት አንድም ለነፍስ አንድም ለጽዋት ሱብር እድብ እርግጥ ስብስብ ከሞላውን የሚሰለብ የሚነጠቅ ሰው ሐቁን ሰው ሳቁን አሳሳቁን ሆድሽን አያስብስሽ የሪስክሽ መበተን በጫንቃው ልክ ነው መህልቁ የሚፈተን የሚለካ ዳና አይሰፍርም ያንዱን ዱካ በጎደለሽ አትዘኝ ልትሞዩ አትባዝኝ ይልቅ ይልቅ አመስግኝ በርከክ ጎንበስ የጭንቅንባሽ እንዲታበስ ቁልቁል ወደ መሬት ልግት ወደ መሬት እልክ አያስይዝም የክፉ ቀን ምሬት ስክን ቆጠብ እንጂ በሌላ ዓለም ሳትነጉጂ በሌላ ዓለም ሳትጎጂ ከጣፈንታሽ ላትወጪ ውስጠታሽን በዘግታ ብታደምጪ ከራስሽ ወግ ብትለምጂ ምናልባት ፈጣሪ እንደው ጩኸትሽን አይሰማም አርምሞሽን እንጂ ይሆናል ተግ በይ ለሰሞን ታገሽ ላፍታ የስቃይሽ ቃጫ ምራር እስኪፈታ እንዲያከትም ሲቃሽ ማላዘኑ ይብቃሽ ማሳዘኑ ይብቃሽ ዝም ጭጭ ረጭ ምናልባት ምናልባት ዝምታ ቢሆንስ የኑሮሽ ደምግባት ይላል። ወደ ሁለተኛው ደግሞ ስንመጣ ሸሙኔ የተሰኘው መጽሐፍ ነው። እንግዲህ ይሄ ሸሙኔ መጽሐፍ ሸሙኔ ዋና ካራክተር ነው ወይ ደግሞ ዋና ገጸ ባህሪ ነው። እንግዲህ ሸሙኔ እዚህ ላይ ያለው ሸሙኔ ማሲንቆ ተጫዋች ነው። መስፍን ወንድወሰን ነው የከተበልን ፊተኛው ገጽ ላይ እምዬ ጨዋታ ዛሬም አለሽ ወይ ይላል እና ከዚህ ውስጥ ደግሞ እስቲ ዋናይቱ ሸሙኔን የተሰኘውን ጽሑፍ ላንብብላችሁ። ከመጥሪያ አፋፍ ላሜን እየነዳው ወደ ቤቴ ስመለስ መሽቶ ላይ መንሳት ጀምሯል። እሜቴ ማታ በሬ ስር ተጣጥፈው ተቀምጠው ነበር። ሻሮ የሚባል የነብር ትራፊ ውሻ አለኝ፣ ጠፍቶ የሰነበተ እሱ መስለውኛል። ውሪዎች ማሬ ዋሻ ታይቷል ስላሉኝ በሩሁ ተነስቶ ተዛሬ ተነገ ይመጣል ስል ሰንብቻለሁ። እኔ እንኳን በቡችላነቱ የማረው ነብር ታደጋ አገኘው ብዬ ጅባት ብዬ አብቅቼ ነበር። እሜቴ ማታ በቅምጡ አንድ ነገር ሲያልጎመጉሙ እኔም ላሜም ክው አረግ ሰው ነሽ እንዴ ማነሽ አልኩ አከታትዬ። እሜቴ ማታ መሆኑን ያወቅኩት የራሴን አማርኛ እንደ ሲንዴ ሊጥ ጎትተው ሰው ነሽ ወይ ሲሉኝ ጊዜ ነው። አጅሪት አልኩ በልቤ። በኋላ ተሰላምታ ሰላምታ ታማርኛ አማርኛ ማማረጤ ነው በኔ ቤት። ንቁ ከርሟል እሜቴ እኔ እኮ አንቱ ኖት አላልኩም አልኩ። ሰላምታይቱን ተወት ለነገር የምትመቸው አለቀም አንተ ሆየ እኔ ደግሞ እኔ ነኝ ብዬ ውሻ መስለውኝ ነው ማለቴ ነው እሜቴ። አንቱማ አንቱ ኖት መቼም ኧረ ብዬ አለልቤ ሳኩሎ ተጣጥፎ ተተቀመጡበት እምር ብሎ ሲነሱ ቅልጥፍናው የባልቴት አይመስልም። ወደ ምድር ቤት እየተጣደፍኩ ጉድ ሰውነቶ በምን ታዘዞ አልኩ በልቤ። ወዲያው አያጉላት ጋር አፍ ለአፍ ገጥመው እሜቴ አሳልፉኝ በማለት እጅ ስም እጆን የቁጣ ጣል ቢያደርግቦ አያጉላት እንደደከመ ጎጆ በቁሞ ጉልስስ ብለው ሲወድቁ ምን ትፍረት ሆነ የተናገሩት መጣብኝ። ይቺ ልፋት የለባት ምን የለባት በየበሰለበት እየዞረች እየበላች ጠግባ ምድር ቤት ገብቼ ያቺን ላም አስሬ እቃቂት ጭድ መሳይ አድርጌ ብዙም ሳልቆይ ነው
ውስጡን ወደ ፎቅ የመጣሁት። የፎቁን በር ተውስጥ ከፍቼ ተብርዱ ላይ ግቡ እሜቴ ስል ሽታው ባገር የለም። ጥቂት እሜቴ እሜቴ ብዬ መልስ ባጣ እገራጋራው ላይ ቆምኩና ተንጠራርቼ ወደ ሰፊው መንገድ አየሁ። እስከ ዝግንትሎ ቁልቁል ሲንጋፈፉ በየተሻ ወርቅ ፍርስራሽ አጠገብ በወይራው መሃል ውልብ ባሉኝ ድንግዝግዝ ስበር ኬጄ እግሮ ላይ ወደቅኩ። የታየኝ አገር የነውረኛ ነውረኛ ሲያወጣኝ ነው። ምን ስም ይተርፈኛል እልፍ መልሼ። በአገራችን በአማራ ሳይት ጧሪ ልጅ ወይም ዘመድ የሌለው ደካማ በየሰው ቤት እየዞረ ይጦራል። የዛን ጊዜ እልፍ ይባላል። እንግዲህ አንድ እልፍ በአንድ አባወራ ቤት አንድ ቀን እያደረ ተቆላ ተደጋ እየዞረ እግዚአብሔር እስተጠራው ቀን ድረስ ይኖራል። ያበደ ሰው ታልሆነ በቀር እልፍ አልቀበልም ይል የለም። ስቆ መቀበል እግር አጥቦ አብልቶ አጠጥቶ ማሳደር ግዴታው ነው። እንዲህም ሲል ጠጉርም መላጨት፣ ገላውን ልብሱን ማጠብ፣ ሲሸኝ ደግሞ እውርም ተሆነ እየመራ ሽባም ተሆነ እየደገፈ እያዘለ ነው። ነገ ቀን የተገለበጠ እንደሆን እልፍ አሳዳሪው እልፍ አዳሪ ነው። ዞሮ ራሱ ቢያዝ እንደሚወደደው አድርጎ አንከባክቦ ያሳድራል። እንግዲህ እንዲህ አድርጎ በሰው ዘንድ ወንፈል በእግዚአብሔር ዘንድ ጽድቅ ያቆያል። አይ ብሎ ተዚህ ወጣ እንደሆነሳ የእግዚአብሔሩን እግዚአብሔር ይዞለት ለምድሩ በሽማግሌ ይቀጣል፣ ቁናው ይያዝበታል። ይማሩኝ አልኩ እግሮ ላይ እንደወደኩ። ማላ ተኑዛዜ ቀባጥሬ ምህረቶን ስላገኘው ወደ ቤት ቢመለሱልኝም ሙቼም ሳያገሳኝ አይቀር የወረደብኝ ስድብማት የኔ የበስተኋላ ጌትነት የሶ የወትሮ እመቤትነት ሲታተት መሸ። ስማ ቀንጥሎኝ አጣሁና አለጧሪ አላጥናኝ ቀረሁና ሰውነቴን አጣዋለሁ መሰለ። አይ ጊዜ አይ ወቅት አንተ ገማች እኔ ተገማች የተጋላቢጦ አይ ዘበን ያለቃ በትረ ወርቅ ልጅ በስተኋላ አንድ አዝማሪ ስለውሻ ይቆጥራታል ብሎ ማን ጠርጥሮ ኖሯል እናንተ? አይ ጊዜ ያ ቆለጭ የነብር ራት ሊያደርገኝ ያ ቆለጭ የነብር ራት ሊያደርገኝ ምላሶች ቀንሽ አይደለም ብለው ታፋፍ መለሱኝ። ታፋፍ ቅማሏን ቀጫሟን ይዛ እንዴት ቆርቆሮ ቤት ታድራለች ነዋ። እሳሩ ቤት ከብት ጋር ዘግቶ ማይደሩ ሳይንስ አሁን ነብር ፍየሎችን ሲፈጃቸው እያየች እሪ አላለችም ብሎ እሱ ሆኗል ጠያቂው። የው በላይ የኔ ነፍስ የሱን 7 ፍየሎች ያህል አታሳስብም በሱ ቤት። ይቺ አመለኛ ይቺ ጥጋበኛ በየበሰለበት ቤት እየዞረች አይደለም የምትሉኝ? ደግ አደረኩ ተሳደብኩ። የሰራችሁትን ትሰሩና ሲናገራችሁ ጀመረች። ይቺ ውሻ ተነሳባት። ነካክቷት ነካክቶ ችንክ እንደገና አይ ስሜ መበረከቱ። አንተም አሁን ቆርቆሮ ቤት ሰርተሃል እኩያ የለኝም ብለሃል። ሆሆይ ሰው ያላደረገውን አድርጌያለሁ ብለህ ሁሉም ቁልቁል ተመልካች ነህ በሐሳብ። አበሳ ነው የበስተኋላ ጌትነት አበሳ። ለመሆኑ እዚህ ሀገር ተራት አድማስ ምልስ አንድ ብሎ ቆርቆሮ ቤት መስራት የጀመረም እንደሆነ ታውቃለህ? አንዱ መንደሬ እግሬ ረገጠ እንደሆነ መጣች ያቺ እልፍ መጣች ነው እንዳውሬ መጣች። ስጋውቱን ደብቁ ጥሩ ጠላውን ደብቁ ይባላል። የረባ ብርድ ልብስም እንዳለ እሳቱን ይገባል። አልብሱኝ እንዳለል ነጭ እከክ ልበሽ ሙላሽ። አልመልስም። ልመልስ ልፋት አይሰጡኝም። እንደሚስማር እዛው ይቀበቅቡኛል። እንኳን ጥቂት ተነክተው መሳበቢያ አግኝተው እንዲያው ነው። ግማሹን ስድብ ስጠጣ የመሻሁት እግሬን ሳልታጠብ አልገባም ብለው እደጅ በተቀመጥንበት ነው። የሚቀመጡበትን ጉለንታና ከሌ አደራጅቼ ሳበቃ ተደጅ ተመድጃ ማረብረብ ጀመርኩ። ጌታው እንግድነት እንደመጣበት አሽከር። ለነገሩ እንደሜቴ የማታ ሁኔታ ያው አሽከርና ጌታ ነን። አሁንም በሐሳቦ ያቺው ሽቅርቅሪቱ መቤት ነው ገና ታብ ተሰውሰው አተው ኑሮ በየሰው ቤት እልፍ መዞር አልጀመሩ። ብታውቅ ሰው ያላደረገውን አላደረኩም። ተኛ የተረፈ ነው ሁሉም ተኛ የተረፈ። ዛሬ እልፍ መሆኔን አትይ። እዚህ ሀገር ታራት አድማስ ምልስ አንድ ብሎ ቆርቆሮ ቤት የሰራ የኔ አባት ነው የኔ አባት። ያንን ጠንከኛ ላገባ ፍጥምጥሜ ተበልቶ ሲያበቃ ሰርጉን በቆርቆሮ ቤት ታልሆነ አልወጣም አለና አባቴ ያ ቤት ተሰራ። አዲያስ ቅልጥ ባለ ደቦ አገር ያፈራው አናጢ ያልቀረ ሰራተኛ ውድ ተባለ። የዛን ጊዜ ያንተ ዘመዶች ክንዳቸው እስኪመነጠል ማሰንቋቸውን እየገዘገዙ ሰራተኛ አረፍ ባለ ቁጥር አጫዋቾች ነበሩ። አሁን ጊዜ አንስቶ ቆርቆሮ ቤት ብትሰራ ሰው ገመትክ? የእምሩ ልጅ ያለቃ በትረ ወርቅ ልጅ ተሰውነት ደረጃ አወጣሃት።
በመደጃ የጣድኩት ውሃ ለስለስ ሲል አመጣሁና እግር አጠባ ገባሁ። እኔ ወታጠባለሁ ብሎ አላንገራገሩም። ላፍ ይቅር እንኳን ከቴም ያንን በክንድ ቢሰፍሩት 2-3ዬ እማያዳግም ጀርጋዳ ቅልጥሞን ይዤ ስመናተል የእልፍ እግር አጠባ ገባው ብለህ ቅሬታ እንዳይሰማ ያው እመቤትህን ነው ያጠብከው፣ ዛሬ ቀን የጣለኝ መሆኔን አትይ አሉኝ። ምንም አላልኩም። ምክንያቱስ አንድ ነገር ብል አንድ ዱላ ማቀበል ነው። ይህን ብዬ ዝም ብል ዝም አልክሳ ምን ነው አሉኝ። ደግሞ እመቤትሽነትሽን አላውቅም ነው ዝምታው? ምን ነው አላውቅም አውቃለሁ እንጂ እሜትዬ አሳምሬ አውቃለሁ አልኩ። ከዚህ ንግግር በኋላ እግሮ ደርቆ ቤት እስክንገባ ድረስ አልተነጋገሩም። በጨለማው አይኖን እየተሻወርቅ ፍርስራሽ ላይ እንደተከሉ መሸ። በየመኝታችን ስናርፍ የሚወድቅ የሚነሳ የስም ወግ ያመጣሉ። ሆድ ለሆድ የምንተዋወቅበት ነው ብዙ። አንዳንድዬ ተላይ እመልሳለሁ፣ አንዳንድዬ ዝም እላለሁ። ማን ነው ሸሙኔ ያለ? አገሩ ሸሙኔ ታውቃለህ ለመሆኑ? እንዴት አላውቅም? ምንድነው ሸሙኔ? የሚያምር አንተ ታዲያ ምን ያምራል? ዝም መልክህ ነው ኑሮህ ነው? ማን ነው ሸሙኔ ያልከኝ? አገሩ ምን አይቶብህ? ባህሪ ያውሲ ባህሪ ያዝማሪ ባህሪ ባለ ባህሪ ዝም እስክታገኙ 10 ሞድስ ተቀላምዳላችሁ፣ ስታገኙ ዞራችሁ ትሳደባላችሁ። የሰው ሁላ ቅጥጥብ ስም እንዳንተ አያምርም። ክፉ አመላቸውን እያዩ አያወጡባቸውም። እዛ ሮቢት እሜቴ ሳገኝ ነበር የሚሉኝ ተነገር በኋላ እኮ የስንት መመቤትቱን ሳገኝ መለሳለሁ እያልኩ በየሰልስት ቤቱ ወበደር ነበር። አይ ኑሮ መች ሞላ። ተጌታ ተወልጄ በድህነት ኖርኩ። የሰው ጠዋየ ወትሮስ ሰው የትልቅ ልጅ ሆነና ትልቅ ሆኖ ሊኖር ነው በሆዴ። እመቤቲቱ ተበሳቆልኩ። መልኩ ሳማረና እህልዋው ሊቀና ነው። አሁንም በሆዴ ነው እንግዲህ። ምንትስ አፍንጫዋ አፍንጫ አንገቷ አንገት ነበር። አለድል አለጣ ሰው ያምር በነበር። ከቴም ግጥም ጀመር። እኔም አሁን ልጅ በወልድ የትልቅ ሰው ዘር ነውና ተተነል ትልቅነቱ ይሞት አይምሰልህ። እየሰማኸኝ ነው? አዎ ሲወለድ ሳከኛ ይሆናል ወይ እንደ ተሻወርቅ ልጆች ደሙን እንኳን የማይመለስ ዘፍ ይሆናል። እሱማ ወይ አመረኝ ይሆንና ደም ያቃባል። ያንን የተሻወርቅ ግቢ ሳየው ልቤ እንዴት ያዝናል መሰለ። ተነስሙ የተሻወርቅ ፍርስራሽ። አይ ወልዶ ያልወለደ መሆን ዝም። ይህን ሳስብ ታዲያ ባለመውለዴ እጅም ቅር አልሰኝም። ሸሙኔ ጥሩ ስም ነው፣ የቅጥብጥብም አይመስል። እንደ ቀል ተጀምሮ ለምዶ ቀረ። አይ አንተው ሸሙኔ በሉኝ ብለህ ይሆናል በግድ። አረማ አይደል ያውቁ አይደለ መቼስ ለራስ ሰው ቁርሱ አያሳንሱ ነው ብዬ ሸሙኔ በሉኝ ምለው ይልማ አንሶኝ ነው ሜቴ። ያው እንግዲያው ስሰማ ዝናት ወዳለህ አሉ። እረኞችንም እንዲህ ብላችሁ አወድሱኝ እያለ ዳገት ለዳገት ግጥም ያስተምራል ነው የሚሉ። እሱማ ሰው ተሰሙት። ልጅ ባለመውለድ አምላኬን አማረው አይምሰልህ። ተመስገን ይለዋል ባያሌው ታማረሩትማ ይጨምራል ደግሞ በሀገር የታወቀ ዘፈን ተብሎ የለ ይጨምራል ብዬ ፈርቼ ነው ዝም። ስማ እንጂ ሸሙኔ ጥሩ ስም ነው። እንዴታ አዲያ አንተ ሳትሆን የነበርኩ ሸሙኔቱ አይደለ ነበር። ያንዱ ላንዱ እየሆነ ሜቴ ያንዱ ላንዱ እየሆነ እንግዲህ ይህን ይመስላል ትረካችን። እናመሰግናለን።